አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያምናል ወርቅ ያበደረ ደርሶታለት እንዴት ይችላል ዝም ማለት ከነገ ዛሬ ይሻል ባልኩ የራሴን ጩኸት ተነጠቅኩ። የቴዲ አፍሮ አዲስ አልበም የዓለም አቀፍ ሚዲያዎችን ቀልብ ገዝቷል ሲል አዲስ አድማስ ሚዲያ አስነብበዋል። ዘጋርዲያን በበኩሉ ቴዲ አፍሮ የአፍሪካውያን ቦብ ማርሊ በማለት ያሞካሸው ሲሆን በዘፈኖቹ ውስጥ የተካተቱት የሰላም፣ የፍቅር፣ የአንድነት መልእክቶች ከሙዚቃው ጥራት ባሻገር ለዓለም አቀፍ ሚዲያዎች ትልቅ የመወያያ አጀንዳ ሆነዋል ብሏል። አዲሱን የቴዎድሮስ ካሳሁን ዘፈን ሲያዳምጡ ተገኙ የተባሉ ከ100 በላይ ወጣቶች አዲስ አበባ ውስጥ መታሰራቸውም ተሰምቷል። ታዋቂው ዘፋኝና የጠቅላይ ሚኒስትር አብይ አህመድ አብሮ አደግ እንደሆነ የሚነገርለት ጌትሽ ማሞ እኔ የሚጸጽተኝ ስሜ ከሱ ጋር መነሳቱና እሱን ማወቄ ነው በማለት አሁን በህዝቡ ላይ እየደረሰ ያለውን ግፍ ከምንም በላይ እንደሚያሳዝነው በድፍረት ተናግሯል። የቴዲ አፍሮ አዲስ አልበም የዓለም አቀፍ ሚዲያዎችን ቀልብ ገዝቷል። የኢትዮጵያ ሙዚቃ ምልክት የሆነው ቴዲ አፍሮ ወይም ቴዎድሮስ ካሳሁን ከዓመታት ቆይታ በላይ ይዞት ብቅ ያለው አዲስ አልበም በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። እንደ ቢቢሲ እና አልጀዚራ ያሉ ታዋቂ የዜና አውታሮች የአርቲስቱን ዳግም መመለስ በሰፊው የዘገቡት ሲሆን ቴዲ አፍሮን የኢትዮጵያ ባህልና የዘመናዊነት ድልድይ በማለት ገልጸውታል። አልበሙ በተለቀቀ ጥቂት ሰዓታት ውስጥ በዓለም አቀፍ የሙዚቃ መድረኮች ላይ ያስመዘገበው ስኬት የኢትዮጵያ ሙዚቃ በዓለም መድረክ ላይ ያለውን ተሰሚነት ዳግም አረጋግጧል። እንደ ቢልቦርድ ያሉ የሙዚቃ መጽሔቶች አልበሙን ዲጂታል ሽያጭና እይታ አስደናቂ ሲሉ የገለጹት ሲሆን አልበሙ የኢትዮጵያ ባህላዊ ቅኝት ከዘመናዊ ፖፕ ሙዚቃ ጋር ያዋሃደበት ጥበብ የብዙዎችን ቀልብ ስቧል። እንደ ቢልቦርድ ያሉ የሙዚቃ መጽሔቶች የአልበሙን ዲጂታል ሽያጭና እይታ አስደናቂ ሲሉ የገለጹት ሲሆን አልበሙ የኢትዮጵያ ባህላዊ ቅኝት ከዘመናዊ ፖፕ ሙዚቃ ጋር ያዋሃደበት ጥበብ የብዙዎችን ቀልብ ስቧል። ዘጋርዲያን በበኩሉ ቴዲ አፍሮ የአፍሪካውያን ቦብ ማርሊ በማለት ያሞካሸው ሲሆን በዘፈኖቹ ውስጥ የተካተቱት የሰላም፣ የፍቅርና የአንድነት መልእክቶች ከሙዚቃው ጥራት ባሻገር ለዓለም አቀፍ ሚዲያዎች ትልቅ የመወያያ አጀንዳ ሆነዋል። የአልበሙ ስኬት በሚዲያ ዘገባዎች ብቻ ሳይወሰን በዓለም ዙሪያ ባሉ ታላላቅ ከተሞች ከዋሽንግተን ዲሲ እስከ ለንደን ጎዳናዎች ላይ የተደረጉ የአድናቂዎች አከባበር በሲኤንኤን እና በሌሎች ማህበራዊ ሚዲያ አውታሮች ላይ በትሬንዲንግ ቪዲዮነት ቀርበዋል። ይህም የቴዲ አፍሮን ተጽዕኖ ከሙዚቃ ባለፈ ወደ ዓለም አቀፍ ማህበራዊ ንቅናቄ ከፍ ያደረገው ሲሆን በ2026 የዓመቱ ታላቅ የጥበብ ክስተት ሆኖ እንዲመዘገብ አስችሎታል። አዲሱ የቴዎድሮስ ካሳሁን ዘፈን ሲያዳምጡ ተገኙ የተባሉ ከ100 በላይ ወጣቶች አዲስ አበባ ውስጥ መታሰራቸውም ተሰምተዋል። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዘፈን መውጣቱን ተከትሎ ከሚያዝያ 8 ቀን 2018 ምሽት ጀምሮ የመንግስት የጸጥታ አካላት ባደረጉት አሰሳ የፊታችን ግንቦት ወር የሚካሄደውን ምርጫ ለማስተጓጎል አዲሱ ዘፈን እንደ አመጽ መቀስቀሻ ተጠቅሞበታል በሚል በርካታ ወጣቶች መታሰራቸውን ሚዲያዎች አሰምተዋል። አንድ የመንግስት የመረጃ ምንጭ ለመሰረት ሚዲያ እንዳረጋገጡት ከትናንት ምሽት ጀምሮ የብሔራዊ መረጃና ደህንነት አገልግሎት፣ የአዲስ አበባ ፖሊስና የፌዴራል ፖሊስ የጸጥታ ግብረ ኃይል በመዲናዋ ሰፊ አሰሳ እያደረጉ ይገኛሉ። በከተማው ውስጥ የሚገኙ የፖሊስ ጣቢያዎች ምን ያህል ተጠርጣሪዎች እንዳሉ እርግጠኛ ባልሆንም በፌዴራል ወንጀል ምርመራ ቢሮ ስር ባለው የምርመራ ክፍል ውስጥ 80 ወጣቶች ታስረዋል ያሉት ምንጫችን በአዲስ አበባ ፖሊስ በተለምዶ 3ኛ ፖሊስ ጣቢያ ደግሞ 25 ወጣቶች በድምሩ 105 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ መሆኑን አክለዋል። አብዛኛዎቹ በቅርብ እንደሚለቀቁ ተስፋ አለኝ ያሉት አንድ የምርመራ ቡድን አባል ደግሞ ዘፈኑን ለአመጽ መቀስቀሻ ለማዋል መሞከራቸው እንጂ መንግስት ከዘፈኑ ጋር ችግር የለበትም ብለው ለሚዲያችን ገልጸዋል ብለዋል። በቁጥጥር ስር የዋሉት አብዛኛዎቹ ታዳጊዎችና ወጣቶች ናቸው ያሉት ጠቋሚ በዘፈን ስም ለአመጽ ተነስ እያሉ መቀስቀሱ ወንጀል መሆኑን ገና ያልተረዱ ልጆች የፈጸሙት ድርጊት ነው ብለዋል። በዛሬው ዕለትም በአዲስ አበባና በሸገር ከተማ በርካታ ወጣቶች እንደታፈሱ በርካታ መረጃዎች መድረሳቸውንም ሚዲያችን ደርሶታል ብሏል መሰረት ሚዲያ። ከቴዲ አፍሮ ሙዚቃ ጋር በተያያዘ የህዝብ አመጽ እንዳይነሳ በመፍራት ነው የወሰዷቸው። ጎሮ አካባቢ የሚኖረውን አጎቴን ቤቱ ሰተት ብለው ገብተው ነው ይዘውት ይሄዱት። ሜክሲኮ አካባቢ ነው ወስዶ ያጉሯቸው በማለት አንድ የከተማው ነዋሪ ተናግረዋል። በተያያዘ ዜና
የቴዎድሮስ ካሳሁን ዘፈን ትናንት ከወጣበት ዕለት ጀምሮ ሌሊት በከተማዋ ባልተለመደ መልኩ ረዘም ያለ ፍተሻ ሲካሄድ ማደሩን የመሰረት ሚዲያ ምንጮች ጠቁመዋል። የሚጸጽተኝ አብይ አህመድን ማወቄ ነው አለ ድምፃዊ ጌትሽ ማሞ። ድምፃዊ ጌትሽ ማሞ ስለ ቴዲ አፍሮ አዲሱ ኢትዮሪካ አልበምና ስለ ሀገራችን ወቅታዊ ሁኔታ የተናገረው ልብ የሚነካ እውነት ብዙዎችን እያነጋገረ ይገኛል። ጌትሽ በቅርቡ በሰጠው ቃለ መጠይቅ ቴዲ አፍሮ የታመቀውን የህዝብ ብሶት የተነፈሰና ለኢትዮጵያ ህዝብ ሲል ራሱን አሳልፎ የሰጠ እውነተኛ ጀግና ሲል ገልጾታል። በተለይም ዳስ ጣል የተሰኘው ዘፈን በአዲስ አበባ ከተማና በመላው ሀገሪቱ እየደረሰ ያለውን መከራ፣ የታሪክ መጥፋትና የህዝብ እንግልት ቁልጭ አድርጎ የሚያሳይ እንደሆነ አስረድቷል። በቆይታው በጣም ስሜት የሚነካ ክፍል ደግሞ ጌትሽ ከጠቅላይ ሚኒስትር አብይ አህመድ ጋር ስለነበረ ትውውቅ ያነሳው ሐሳብ ነው። እኔ የሚጸጽተኝ ስሜ ከሱ ጋር መነሳቱና እሱን ማወቄ ነው በማለት አሁን በህዝቡ ላይ እየደረሰ ያለው ግፍ ከምንም በላይ እንደሚያሳዝነው በድፍረት ተናግሯል። በመጨረሻም የቴዲ አፍሮ ዘፈኖች ለቲክቶክና ለጭፈራ ብቻ ሳይሆን ህዝቡ ነቅቶ ሀገሩን እንዲታደግና መከራውን እንዲሽር የተላለፉ ጥልቅ መልእክቶች መሆናቸውን አሳስበዋል። እውነትን ለህዝባቸው የሚናገሩ የጥበብ ሰዎች ሁሌም ክብር ይገባቸዋል። የተከበራችሁ የቻናላችን ቤተሰቦች የበለጠ ጥራት ያለው መረጃዎችን ይዘን እንድንቀርብላችሁ ሰብስክራይብ፣ ላይክ እና ኮሜንት አድርጉልን። ጧት በትኩስና አዳዲስ መረጃዎች እንገናኛለን። እስከዚያው መልካም ጊዜ